አረኛው ቋለ ባረቂ ነው ባረቂ ነው ሶመርፊችን ሙት ማርፈልችን በቃተው ያትጨቃጭቁብኝ። አረ ችግር የለውም ሲጀምር እኛው ነው ወስደን እንቀብራለን። ለምን ነው የምትቀብሩኝ? 5:50 ሙት 6 ሰዓት ልቀብሩኝ ነው ዳስ ለሆንኩ ነው እኔ። ጤና ይስጥልኝ መብራት አይደል? እሺ ጤና ይስጥልኝ። መብራቱ በወር 5 ቀን ሁሌ ይጠፋል። ምን ሆኖ ነው? ፔሪድ ላይ ሆኖ ነው። ጤና ይስጥልኝ መብራት አይደል? ጤና ይስጥልኝ። አረኛ ሰፈር እኮ ባለፈው ሳምንት መብራት የጠፋብን። አዎ እኛም ባለፈው ሳምንት ጉቦ ይበላል። ሄሎ መብራት አይደል? አቤት። ሁሌ ቅዳሜና እሑድ ላይ መብራት የምታጠፉት ነገር ምን ይባላል? ዘ ዊኬንድ። ሄሎ መብራት አይደል? አቤት። ሁሌ መብራቱን እየጠፋችሁ ስራዬን ስለምታቀሉልኝ አመሰግናለሁ። ምንድነው ስራ? ማጅራም መቺ። ሄሎ መብራት አይደል? አቤት። ፈጣሪያችሁን ትወዱታላችሁ? አዎ። ፈጣሪያችሁን ትፈራላችሁ? አዎ። መብራቱን ልቀቁልን። ምን አገናኘው? ሄሎ መብራት አይደል? አቤት። መብራቱን ለምን እንዳጠፋችሁ ምክንያቱም ብቻ ንገሩኝ። ምክንያቱም ብቻ። ምክንያቱ ትራንስፎርመሩ ስለተቃጠለብን። ታዲያ መፍትሄው ምንድነው? ይቅርታ ምክንያቱም ብቻ ነው የጠየቀኝ። ቦምቦ ክላስ ምን አይነት አድካሚ ቀን ነው በእናትህ እንዴ! የማየን ዕጣን ነው የመጣው። ያ ማለት እኮ እንዴ ምን አይነት ዕጣን ይሰጠኛል? ምን አይነት ዕጣን ነው የሰጠኝ? ተናገር። ምን አይነት ዕጣን ነው የሰጠኝ እኮ ምንድነው እንዴ? ዕጣኑን እሳቱ ላይ ካጨስኩት ጀምሮ አባትህ ፍላት ስክሪን ቲቪው ላይ ካልተቀመጥኩ ብሎ እያስቸገረ ነው። በመከራ ነው ያወረድኩት። አሁን ረኮቦቱ ላይ ቁጭ ብሎልኛል። ምን አሰርተህ ነው ዕጣኑን የሰጠኝ? እኔ ምንም አላውቅም። እኔ ዕጣን ገዝቼልሽ ነው የመጣሁት። አትናገርም አንተ እናትህ አፍርት ብላና መታ አሉ። እናቴ ማንንም መስደብ አይችልም። እሺ እንዴ እኔ እናትህ ነኝ እኮ። እናትህ ላይ እጅን ትሰነዝራለህ? እንደዛ እናቴን የነካት ሰው ቀጣዋለሁ እንዳላልከው እራስህ ሰነዘርክብኝ። እናቴ መተዋት ያ ማለት መቀጣት አለብኝ። ምንድነው? ከኔ ውጭ ልጅን ማንም ሰው ጫፉን መንካት አይችልም። እሺ ነገር ያለው ሰዎች እንኳን ደስ አላችሁ። እድሜ ልካችሁ ቁጭ ብላችሁ የምበሉበትን ውርስ ስላወርሳችሁ ምን 100 ሚሊዮን ምን ማንኪያ። ወይኔ አባትህ ዛሬ ልክ አይደለም። ለምን ወጣ ብለህ ከጓደኞችህ ጋር ተዝናናው? አየር ተቀበል በዛው። ማኔ አንቺን የመሰለች ሚስት እያለችኝ ጓደኛ ምን ያደርግልኛል? ሜካፕ ስትቀቢ ሚስቴ፣ ያለ ሜካፕ ደግሞ ጀለሴ አይደለሽ እንዴ? እኔ ጀለስ ነኝ? አዎ። ቆይ ግን እናንተ እንዴት በወንድ ትጣላላችሁ? እናቶሽ መልስ የኔ ብቻ እንደሆኑ ያወቀች ልጠብሳችሁ ስትሞክር ዝም ልላት ነው? ኧረ እባክህ ትሰሚያለሽ? ሲጀመር እሳቸው እኔን ነው እንጂ የሚፈልጉት አንቺን አይደለም። እሺ እሳቸው የኔ ብቻ ናቸው፣ የኔ ብቻ። ኧረ እባክሽ እሱን እናያለን። እሺ የእሷ ሲሆን አንቺ እንዴት በሽማግሌ ከእሷ ጋር ትጣያለሽ? ለምን አልጣላም? እናትሽ እኮ ነች። አሁን ካየነው ጭውውት ምን ተማረት? አያችሁ፣ እናትና ልጅ ሽማግሌ ዴት የሚያደርጉ ከሆነ እንደዚህ አይነት ግጭት በቤተሰብ ውስጥ ይፈጠራል። ስለዚህ እባካችሁ ልጆች እኩዮቻችሁን ዴት በማድረግ እኩዮቻቸውን ለእናቶቻችሁ ተውላቸው። ጤና ይስጥልኝ። ውሃ ልማት ነው የምንረዳው። ሌላ ጊዜ ውሃ 4 ሰዓት 5 ሰዓት ላይ ነበር የምትሄደው። ዛሬ ግን ገና በጧት 1 ሰዓት ላይ ሄደች። አዎ ዛሬ በጧት ነው ስራ የገባ ነው። ኧረ እባካችሁ እኛ ሰፈር ከውሃ ከሄደ 2 ሳምንት ሞላው። የት አካባቢ ነው የእናንተ ሰፈር? ቀበሌ 03 ጋር። ይሄ ከወንዙ አጠገብ ያለው ሰፈር? አዎ። ሄሎ ውሃ ልማት። አቤት። ምንድነው? ቧንቧውን ስከፍተው ውሃው ነጭ ነው። በዛ ላይ ደግሞ አረፋ። እሻኔ ምን ትሏለህ? ሚልክ ሼክ። ሄሎ ውሃ ልማት። አቤት። ኧረ እባካችሁ ስለፈጠራችሁ ውሃውን ልቀቁልን። እሺ እንለቀዋለን። እሺ አሁን ገላይን ከታጠብኩ 2 ወር ነኝ። ምን ትለኛለህ? ግማታ ማትስ ፈተና ይቀራታል እንጂ ይሄን ድግስ አልቀርም። ማን ሐሳብ መጣልኝ? ለምን ማሳስተማሪ ማጅራቱን አንለው? አንተ ደግሞ እብድ ነህ እንዴ? ምን አይነት ሐሳብ ነው ይመጣል? ከምሬ ነው እንዴ? ይኸውልህ እሱ ዛሬ ማጅራቱን ካልነው ነገ አይመጣም ማለት ነው። ስለዚህ ፈተናውን ስለማንፈተን በጊዜ እንለቀቃለን። ድግሱ ጋር እንሄድ እንዴ? ቃንቅ ቦምብ የሆነ አይዲያ እኮ ነው ያመጣሽው። እናድርገው በቃ። ማታ የእሱ ቤት ጋር እንገናኝሽ። 3 hours later ማን ነው ከጀርባ ያለው? ሰላም ወርድ ራስን አጋልጥ። The next day እኔማ ዝም ብሎ ማርኬሊ ሲጫወት የነበረውንም ጨምሬ እኮ ነው የተበቀልኩ። ቆይ እኔ የምለው አይለቁንም እንዴ? ምን ሰውየው መቼስ ዓመቱን ሙሉ እንዳይመጣ ነው ያደረግነው። እንኳን ዛሬ ሊመጣ ምን አቅላችኋለሁ። ምን ሆንክ እንዴ? ጉድ ሞርኒንግ ስቱደንትስ። ቀለል ካለ ግድያ ሙከራ በኋላ ተመልሰናል ወደ ፈተና። ምን ሐሰተኛ ፕሮፓጋንዳ። ሰላሞት ቸር ወላጅ አምጣ ብለኸኝ ነበር። ወላጅ ዘመጣ። እሺ አስገባው። እሺ እንዴት ነው? ሰላም ነው ማለት? ሁሉ ሰላም? ዛሬ በጣም ጥብቅ የሆነ ጉዳይ ስለ ልጅ ልናማክር ነበር የጠራን። ምን ነበር? ልጅ በቃ ሂስትሪ አስተማሪን አስጨነቀው ነው የምልህ። በቃ ነፍሱን እዚህ ጋር ያመጣበት አንገቱ ላይ ቆሞ ማለት ነው። አታኔ እንዴት ያስተማርኩ? እሱ የሂስትሪ አስተማሪ ነው ፋዘር። ልጅ በግራ በኩል ነው ያለው። አታኔ እንዴት ያስተማርኩ? እንዴ እኔ ምንም አላጠፋሁም እኮ። ቆይ ምንድን ነው ያደረገው? ልጅህ ዝም ብሎ በሂስትሪ ፔሪድ ይተኛል እንዴ? ከማን ጋር? ብቻውን። አታኔ እንዴት ያስተማርኩ? እሺ ምን ማድረግ ይቻላል አባዬ? በቃ ችግር የለውም ልጅ፣ አንድ ቀን የግራ ጎንህን ታገኛታለህ። ይኸውልህ ፋዘር፣ ልጅ ሁለተኛ በኔ ክፍለ ጊዜ ከተኛ አስባርረዋለሁ። ምንም ማድረግ አልችልም ፋዘር። ይቅርታ፣ ልጅ ሁለተኛ በሂስትሪ ፔሪድ ከተኛ ከባድ የሆነ እርምጃ ነው የምንወስድበት። እርምጃ ይላል። ለምን ከፈለገ አይወጡ
በቃ አንተ ወይ በኬሚስትሪ ወይ በሌላ ፔሪድ ተኛ እንዴ። እኔ በኬሚስትሪ ፔሪድ ማልተኛው ለምን? አሲድ እና ቤዝ ቀላቅለን አስተማሪው ላይ የምንደፋበት ፔሪድ እኮ ነው። እኔ ኬሚስትሪ በጣም ነው የምወደው። ይኸውልህ በማንኛውም ክፍለ ጊዜ መተኛት ፈጽሞ የተከለከለ ነው እዚህ ትምህርት ቤት። ደግሞ ልጅ ሳብጀክቶቹን ሁላ ዜሮ ነው ያመጣው። ዜሮ ሰው በስተት አንድ ማርክ አያመጣም እንዴ? ይሄ በጣም የሚደንቅ ችሎታ እኮ ነው። በጣም ይገርማል። ያው በጣም ነው የሚደንቀው እንዴ። ልጅ በሂስትሪ ሳብጀክት ከ100 -20 ነው ያለው። ሰው እንዴት -20 ያመጣል ከ100? ይኸውልህ ትሸራ አንተ ስታወራ እንቅልፋቸው እየመጣ ስለሆነ ዝም በልሽ በቃ ካውባል። እሺ ፋዘር እናም የልጅህ የአይምሮ ጉዳይ አሳስቦን አይምሮን እስካን አድርገንልን ነበር እና ይሄን እንዴት እንደምነግርህ አላውቅም፣ ግን ልጅህ ጀዝቡል የሚባል በሽታ አለ። በቃ ልጅ ጀዝባ ነው። እንዴት? ምን አላመንከኝም? ማረጋገጫ ፈልጋል? እስቲ አንተ ነው ይሄ ምን እንቁላል ነው? የበግ እኮ እኔን ለምን ታየኛለህ? መልሱን በትክክል የመለሰው እሱ አይደል እንዴ? እንዴ አልነገርኩትም እኮ እንዴ ነችኝና። ተነሱት ሁለታችሁም ወላጅዛችሁ ሳመጡ እዚህ ትምህርት ቤት ድረስ እንዳትሉ። ሰማችሁኛ? እሺ ሰላም ነው እማማ? ምን አጥፍተው ነው? ይኸውልዎት እማማ ልጆት ከእውቀት ነፃ ነው። የልጅ ልጆት ደግሞ ሁሌ እኔ ሳስተምር እየተኛ አስቸገረ። ሚኪያስ ፈታ በል ዲደቤቴው ማዘርም እንቅልፋ ተኝታ ነው ስትነሳ ትተዋውቃታለህ። ምን ነው ሳይመሳም እየደረሰ እግራችሁን ስማለሁ ብዬ መጥቼ ምሳ ከመብላታችን በፊት ይመርቁኝ ብዬ። አይ ሚኪ ወይኔ አባት ተረተው በእናትህ በቃ ተው እንደ ፈታ በል ችግር የለም። እንደ ቤቴው እናቴም እናት ነች። እሺ እናት ብለህ ናቸው። ውሻ ምን ነው ውሻው ብሰማው ስፈና ግንባሩን እንዲጭንጥ ይወጣ። ተው እንጂ ሚኪ ምን ነው ምሳ ከመብላታችን ብዙ ታን ይላል። ተው ችግር የለም። እንደዚህ ማለት ሰማው ተኝቷል። ሚኪያስ ተኝቷል። አው ተው ምን ችግር አለ? ሰራተኛ ሳለች ሰራተኛ ምን ትል እሷ ትረፋ ኩክን ይላርግ ምንድነው ሰራ ነው እንትን ይሰራሉ። አረ ሚኪያስ አንተ ምሳል በላ እንደዚህ ትሆናለህ እንዴ? ሰናሰን ይሄ መኪና እኮ አንተ ልሰጠው እኮ ነው ያሰብኩት። ቢስቴ ቆሞን መኪና አንተ ያው ሽንት ቤቱ ዛሬ ነው መመጣጥ አለበት። ሽንት ቤቱ ይኸውልህ ግቢው መጸዳት አለበት። ሽንት ቤቱ መመጣጥ አለበት። መኪናው ከዛ በኋላ ውጭ ሆኖ አረ እባክህ ታጥቦ ሞንተን አለበት። አረ ተረጋጋ። መኪና ለኔ እንዴ ምን ያህል ምን ሰው ገደኝ ነው ቀው እንዴ መኪና ለኔ ዳቂቤ ወዴት ነው? እዚህ እኮ ቤት እየነደደ እናንተ ምን ታረጋለህ? ምን ታረጋለህ? ሄጂ ላራግበው ወስዶ እንዲህ ነበር። አንተ መስማ እንዴ ቂቤው ከሳ ምንድነው? ስጋ የት ሄዶ ነው? ስጋ የት ሄዶ ነው? ተደብቆኝ ቂቤው ወዴት ነው? እዚህ እኮ ጀለስ ጋር ፖሊስ ጣቢያ። አንተ ምን ታረጋለህ? ዱላ አምሮኝ እንደዚህ ነው እንዴ ቂቤው አይነን ተመተነው እንዴ? አይነን ተመተነው ወይ? ከስም ያዩ አይደለ? ቂቤው ወዴት? እዚህ እኮ ጫማ ቤት ልገዛ በግ ነው መና ጫማ ቂቤው በማታ ምን እያረክ ነው? ጻየሙ ሰላም አሉማና እግዚአብሔር ይመስገን። ምሳ እየበላችሁ ነው? አዎ ምሳ እየበላን። አሁን እኮ ምሳ ሰዓት ነው። አዎ እናቴ ስትልሽ ምን አለሽ ደግሞ? ወጥ የሌለ ሆኖ ሳትሰራ ነው። አጎርሱትማ ልትጎርስ ነው የመጣ? አልጫውን ካልጫው ከጎመኑ ከሱ አጎርሱትማ ብላለች። ነስ ሰና ልጅ አላጎርስና ነው አፈር በበላ